ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁልኝ? እኔ ደህና ነኝ። በዛሬው ቪዲዮአችን እንግዲህ ተምብኔሉ ላይም ታይትሉ ላይም እንደተመለከታችሁት እንዴት አድርገን በ2026 በአዲሱ ህግ እንዴት ገንዘብ ሜክ ሊያደርግ የሚችል የዩቲዩብ ቻናል እንዴት እንደምንከፍት የማሳያችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቪዲዮን ላይክ አድርጋችሁ ጀምሩ። ለዚህ ቻናል አዲስ የሆናችሁ ሰዎች እንደዚህ የቴክኖሎጂ መረጃዎች ስለሚለቀቁበት ሰብስክራይብ አድርጉ። ወደ ቪዲዮአችን በመጀመሪያ እንግዲህ የኢሜል አካውንት መክፈት አለባችሁ። ከዚህ በፊት ኢሜል አካውንት የከፈታችሁ ሰዎች ቀጥታ ፕሌይ ስቶር ላይ ስትገቡ እንደዚህ አይነት ኢንተርፌስ ውስጥ ይከታችኋል። ከዚህ በፊት ደግሞ ኢሜል ያልከፈታችሁ ሰዎች ሌላ ኢሜል አድ ማድረግ አለባችሁ ማለት ነው። ከዚህ በፊት ኢሜል ካልከፈታችሁ እንደዚህ አይነት ኢንተርፌስ ያመጣላችኋል። ከዛ ፊንገር ፕሪንት ትሰጡታላችሁ ወይም ፓስወርድ የስልካችሁን ትሰጡታላችሁ ወይም አሻራችሁን ትሰጡታላችሁ ማለት ነው። ከዛ ከሰጣችሁት በኋላ ሎድ እስከሚያልቅ ትጠብቃላችሁ። እንደዚህ አይነት ኢንተርፌስ ውስጥ ይከታችኋል ማለት ነው። ይሄ የሚሆነው ከዚህ በፊት ኢሜል ላልከፈታችሁ ሰዎች ብቻ ነው። ኢሜል ለከፈታችሁ ሰዎች ግን ቀጥታ ወደ ዩቲዩብ ነው የምትገቡት። እሱም በኋላ አሳያችኋለሁ። አሁን ግን ከዚህ በፊት ኢሜል ለሌላችሁ ሰዎች ነው የማሳየው። ስለዚህ በመጀመሪያ ምን ታደርጋላችሁ? እዚች ጋር ክሬት አካውንት የምትላለች እሷን አንዴ ክሊክ እናደርጋለን። እሷን ስነካ እንግዲህ ሁለት ምርጫ ይሰጠናል። የመጀመሪያው ፎር ማይ ፐርሰናል ዩዝ ይላል። ሁለተኛው ደግሞ ፎር ወርክ ኦር ማይ ቢዝነስ ይላል። የመጀመሪያው እንግዲህ ለግል ነው፣ ያኛው ደግሞ ለስራ ነው። ስለዚህ ፎር ማይ ፐርሰናል ዩዝ የምትለዋን ክሊክ እናደርጋለን ማለት ነው። ከዛ እዚች ጋር ፈረስት ኔም ኤንድ ሹር ኔም ይላል። ይሄ ምንድነው? ስማችሁን አስገቡ ያለ ነው። ግዴታ ትክክለኛ ስም መሆን አይጠበቅበትም። ከፈለጋችሁ የቻናላችሁንም ለቻናላችሁ ያሰባችሁትን ስም መጠቀም ትችላላችሁ ማለት ነው። ስለዚህ እዚህ ጋር እኔ የራሴን ስም እጠቀማለሁ ማለት ነው። ስማችሁን አስገብታችሁ ከጨረሳችሁ በኋላ እዚች ጋር ኔክስት የምትላለች እሷን ትነካላችሁ። ከዛ እዚህ ጋር ቤዚክ ኢንፎርሜሽን ይላል። ይሄ ምንድነው? የትውልድ ጊዜያችሁና ጾታችሁን የምትሞሉበት ፓርት ነው። ስለዚህ ቀኑን እዚህ ጋር ዴይ የምትለው ላይ ታስገባላችሁ። መንዙን ደግሞ እዚህ ጋር ታስገባላችሁ። አመቱን ደግሞ የተወለዳችሁበትን አመት እዚህ ጋር ታስገባላችሁ። ይሄኛው ትክክለኛ መሆን አይጠበቅበትም። ትክክለኛውን ብታስገቡ ጥሩ ነው፣ ግን ካልፈለጋችሁም ግዴታ አይደለም። ከዛ ጌንደር እንመርጣለን። ጾታ ወንድ ከሆነ ወንድ፣ ሴት ከሆነ ሴት ታደርጋላችሁ። ከዛ ኔክስት ትሉታላችሁ ማለት ነው። ከዛ ዩዘርኔም አስገቡ ይላል። ዩዘርኔም እንዲሆንላችሁ የምትፈልጉትን ወይም እንደ ዩዘርኔም መጠቀም የምትፈልጉትን ነገር አስገቡ፣ ስማችሁን አስገቡ እያለ ነው። ትናንሹን ሌተር ነው መጠቀም ያለባችሁ። ከዛ ነምበር እንደ ፉል ስቶፕን ተጠቀሙ ይላችኋል። ስለዚህ ይህን ተጠቅማችሁ የራሳችሁን ኢሜይል ክሬት ታደርጋላችሁ ማለት ነው። እኔ ራሴን ላርግ፣ እናንተም የራሳችሁን አድርጉ። ብላችሁ ካስገባችሁ በኋላ ኔክስት የምትለውን ትነካላችሁ። ከዛ ፓስወርድ ለኢሜይላችሁ ጠንካራ የሆነ ፓስወርድ ነው። እዚህ ጋር እንደምታዩት ክሬት ስትሮንግ ፓስወርድ ይላል። ስለዚህ ምንድነው ማድረግ ያለባችሁ? ጠንካራ ፓስወርድ ነው ማስገባት ያለባችሁ። ምክንያቱም ዩቲዩቡ ሞኔታይዝ ከሆነ በዚህ ኢሜይል ስለምትጠቀሙ ሀክ እንዳትደረጉ ጠንከር ያለ ፓስወርድ ነው መጠቀም ያለባችሁ። ውስብስብ ያለ ቁጥርና ስም ምናምን የተደባለቀበት ቢሆን የተመረጠ ነው። ስለዚህ እኔ ራሴ ያስገባለሁ፣ እናንተም የራሳችሁን ፓስወርድ እንዲሆንላችሁ የምትፈልጉትን አስገቡ ማለት ነው። ከዛ አስገብታችሁ ከጨረሳችሁ በኋላ ኔክስት ትሉታላችሁ። ከዛ እንግዲህ አሁንም እዚች ጋር ኔክስት የምትላለች እሷን ክሊክ ታደርጋላችሁ። ከዛ አሁንም ስክሮል ታደርጉና እዚች ጋር አይ አግሪ የምትላለች እሷን ክሊክ ታደርጋላችሁ። ከዛ ሎድ እስከሚያደርግ መጠበቅ ነው። እንግዲህ ይኸው እየከፈተ ይገኛል። እዚች ጋር አክሰፕት ኤንድ ዲስላይን የምትል ፔጅ አለች። እሷን አክሰፕት ትሉታላችሁ። እንደምታዩት ኢሜይል ከፍቶልናል ማለት ነው። ፕሌይ ስቶራችን ተከፍቷል ማለት ነው። ስለዚህ አሁን ቀጣዩ ስቴፕ የሚሆነው ምንድን ነው? ቀጥታ ዩቲዩብ ቻናል መክፈት ነው። ስለዚህ ቅድም ያልኳችሁ ሰዎች ወይም ከዚህ በፊት ኢሜይል ያላችሁ ሰዎች ከዚህ በኋላ ያለውን ቪዲዮ ነው ማየት የሚጠበቅባችሁ ማለት ነው። ስለዚህ አሁን ዩቲዩብ ቻናል እንዴት እንደምንከፍት አሳያችኋለሁ ማለት ነው። እንግዲህ አሁን ቀጣዩ ስቴፕ የሚሆነው ወደ ዩቲዩብ አፓችን መሄድ ነው። ወደ ዩቲዩብ አፓችን እንገባለን። ከዛ ልክ እንደገባን እንደዚህ አይነት ኢንተርፌስ ይሰጠናል። ስለዚህ ቀጥታ የምናደርገው ምንድን ነው? እዚች ጋር የምትታያችሁ ዩ የምትለዋለች እሷ ውስጥ ትገባላችሁ። እሷ ውስጥ ስትገቡ
ቀጥታ እዚህ ጋር ተመስገን መንግስቱ የሚላል። አሁን ለምሳሌ ይሄን ስም የተጠቀመው ምንድነው የኢሜይሉን ስም ነው። ስለዚህ ምን ማድረግ ነው ያለብን? እዚች ጋር ከስሙ በታች ክሬት ቻናል የምትላለች እሷን አንዴ ክሊክ እናደርጋለን። ከዛ በኋላ ለቻናላችሁ ስም ስጡ ይላችኋል። ቀጥታ አሁን እሱ የተጠቀመው ምንድነው የኢሜይልን ስም ነው ቀጥታ የተጠቀመልኝ ማለት ነው። ስለዚህ እኔ ደግሞ የኢሜይሉን ስም አልፈልገውም፣ ሌላ ስም መጠቀም ነው የምፈልገው ማለት ነው። ስለዚህ ስም እናንተ ያዘጋጃችሁት ስም ካሌለ ለቻናላችሁ ቻት ጂፒቲ ላይ አሊያም ሌላ አፖች ላይ ኤአይ አፖች ላይ ገብታችሁ ስም ማዘጋጀት ትችላላችሁ። ለምሳሌ እኔ ራሱ ባሳያችሁ ኤአይ ላይ እንግባና ስም እንዲሰጠን እናደርግ ማለት ነው። እንግዲህ እናንተ የምትፈልጉት ቻናላችሁ ላይ በምትፖስቱት አይነት ነገር ነው ስም ሊሰጣችሁ የሚችለው። ለምሳሌ እኔ ስለ ቴክኖሎጂ ነው የምለቀው። ስለዚህ ምን ብዬ ጽፍለታለሁ? ስለ ቴክኖሎጂ ዩቲዩብ ላይ ቪዲዮ ሰራለሁ እና ለቻናሌ የሚሆን ስም ስጠኝ ይለዋለሁ። ከዛ እንጠይቀዋለን ማለት ነው። እዛ ሎድ እስከሚያደርግ እንጠብቀዋለን። ያው ቻት ጂፒቲ ነው። ይሄም እንደ ቻት ጂፒቲ አይነት ቨርዥን ነው። ቨርዥኑን ከፈለጋችሁ ደግሞ ኮሜንት ላይ ጻፉልኝ፣ ሪፕላይ ያደርግላችኋለሁ ማለት ነው። ያው ቻት ጂፒቲን መጠቀም ትችላላችሁ። ስለዚህ ይሄን የመሳሰሉ ስሞች ሰጥቶኛል። እዚህ ጋር እንደምታዩት ኢትዮ ቴክ፣ አዲስ ቴክ፣ ቴክ ዞን፣ ፋስት ቴክ፣ ስማርት ኢትዮ፣ ቴክ መረጃ፣ ቴክ አዋቂ፣ ዲጂታል መረጃ፣ ቴክ ጥበብ፣ ቴክ ምርኩዝ፣ በቃ አሪፍ አሪፍ የሆኑ ስሞችን ሰጥቶኛል ማለት ነው። ከዚህ ስም ውስጥ እንግዲህ አንዱ መውሰድ ነው። ለምሳሌ ቴክ ጥበብ የምትለዋ ተመችታኛለች። እሷን ኮፒ አድርግና ወስድና እዚህ ስሜ ላይ ስም የሚለው ቦታ ላይ አስገባለሁ ማለት ነው። እናንተም የራሳችሁ ያዘጋጃችሁት ስም ካለ ኤአይ ውስጥ መግባት አይጠበቅባችሁም። ካሌለ ግን ይህን ብትጠቀሙ አሪፍ ነው። ከዛ እዚች ጋር ሴፍ የምትል ምልክት አለች። ስማችሁን ካስገባችሁ በኋላ እሱን ትነኩታላችሁ። ከዛ እዚች ጋር ሃንድል የምትላለች። ይቺ ምንድነው ዩዘር ኔማችሁ ነው። ቀጥታ ይሄኛውን ወስዱታል። ይቀመጥ፣ መቀየር ትችላላችሁ። ለመቀየር እዚች ጋር የእስክሪብቶ ምልክቷን ነክታችሁ መቀየር ትችላላችሁ። እኔ ግን አሁን መቀየር አልፈልግም። ከዛ ቀጣይ የሚሆነው ምንድነው ለቻናላችን ሎጎ ነው። ሎጎ ወይም ለቻናላችን ፕሮፋይል ፒክቸር መስራት ነው። ፕሮፋይል ፒክቸር ከዚህ በፊት ያዘጋጃችሁት ካለ ፋይል ማናጀራችሁ ውስጥ ግቡና አንድ ፎቶ ወሰዱና አንድ ፎቶ አስቀምጦ፣ ለምሳሌ ይሄኛውን ልጠቀም። ይሄን ካስገባችሁ በኋላ እዚች ጋር ሴፍ አስ ፕሮፋይል ፒክቸር የምትላለች እሷን አንዴ ክሊክ ታደርጋላችሁ። ከዚህ በፊት ግን ፎቶ ካላዘጋጃችሁ እዛው እንደነገርኳችሁ ቻት ጂፒቲ ላይ ፎቶ እንዲሰራላችሁ ማድረግ ትችላላችሁ፣ ወይም ሎጎ እንዲሰራላችሁ ማድረግ ትችላላችሁ ማለት ነው። ከዚህ በፊት የሰራሁት ቪዲዮ አለ በኤአይ እንዴት ሎጎ እንደሚሰራ። ከዚህ በፊት የሰራሁት ቪዲዮ ስላለ ቪዲዮን ግቡና አዩት። እዛ ፕሮፋይል ውስጥ ግቡና አዩት። ከዛ አሁን ቀጥታ የምናደርገው ምንድን ነው? ፎቶ ካስገባን በኋላ ስማችን ካስገባን በኋላ እዚች ጋር ክሬት ቻናል የምትላለች እሷን አንዴ ክሊክ እናደርጋለን ማለት ነው። ከዛ ሎድ እስከሚያደርግ እንጠብቀዋለን። እንደምታዩት አሁንም መልሳችሁ እዚች ጋር ዩ የምትለዋን ትነካላችሁ። እዚህ ጋር እንደምታዩት ቴክ ጥበብ የሚል ቻናል ተከፍቷል ማለት ነው። እንግዲህ የዛሬው ቪዲዮአችን በአጭሩ ቪዲዮን ላለማርዘም ፈልጌ ነው እንደዚህ አጠራጠር ያደረኩት። ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ፣ ለሁላችሁም መልሳለሁ። እንግዲህ የዛሬው ቪዲዮአችን ይሄን ይመስላል። እንደተመቻችሁ አልጠራጠሩም። ቪዲዮን ላይክ ማድረግ እንዳይረሳ። ዩቲዩብ መጀመር ላሰበው ጓደኛችሁ ቪዲዮን ሼር አድርጉለት። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ። በቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።